ሰላም ጤና ይስጥልኝ። ስፖርት መስራት ሰልችቷችኋል? ጂምስ መሄድ ሰነፍ ሆናችኋል? እስቲ ያስቡት። ሳሎናችሁ ውስጥ ሆናችሁ በፓሪስ ቆንጆ ጎዳናዎች ላይ እየሮጣችሁ ወይም በታላቁ የቻይና ግንብ ላይ ብስክሌት እየነዳችሁ ስፖርት ብትሰሩስ? ይህ ቨርቹዋል ሪያሊቲ ፊትነስ ወይም ቪአር ፊትነስ ይባላል። ስፖርት ወደ ጨዋታ የሚቀየርበት የጭውን ጊዜ ዛሬ አሳያችኋለሁ። በቀላል ምሳሌ ለመረዳት ቪአር ፊትነስ ማለት ልክ እንደ ቪዲዮ ጌም ነው። ነገር ግን በጣት ፋንታ መላ ሰውነታችሁን ትጠቀማላችሁ። መነጽሩን ስታደርጉት ራሳችሁን ሌላ ዓለም ውስጥ ታገኛላችሁ። ለምሳሌ ቦክስ ስትለማመዱ የሚመታችሁ ሰው እውነተኛ ይመስላል። እናንተም ለማምለጥ ስትሞክሩና ስትመቱ ሳታውቁት በደቂቃዎች ውስጥ በመቶዎች የሚቆጠሩ ካሎሪዎች ታቃጥላላችሁ። ይህ እንግዲህ ምናባዊ ጂም ለምን ተመራጭ ሆነ የሚለውን እንመልከት። ይህ ቴክኖሎጂ 3 ትልልቅ ጥቅሞች አሉት። የመጀመሪያው መሰላቸትን ያስቀራል። ሁል ጊዜ በአንድ ክፍል ውስጥ ስፖርት መስራት ለሚሰለቻቸው ሰዎች በየቀኑ አዲስ ቦታ ለምሳሌ ጫካ ውስጥ ሊሆን ይችላል ወይም በጠፈር ላይ ሆነው እንዲሰሩ ያደርጋል። ሁለተኛው ጊዜ ይቆጥባል። ወደ ጂም ለመሄድ ለመመለስ የሚባክነውን ጊዜ ያስቀራል። ቤታችሁ ውስጥ በ20 ደቂቃ ብቻ ከፍተኛ ስራ ትሰራላችሁ። ሶስተኛው ውድድርና ማህበራዊ ግንኙነት ነው። ከሌላ ሀገር ካሉ ጓደኞቻችሁ ጋር በዲጂታል ዓለም ተገናኝታችሁ አብራችሁ መሮጥ ወይም መወዳደር ትችላላችሁ ማለት ነው። ይህ ቴክኖሎጂ የት ደርሷል የሚለውን ስናይ ይህ ቴክኖሎጂ አሁን ላይ አለ ወይ የሚለውን ስናይ እንግዲህ አዎ ይሄ ቴክኖሎጂ አሁን ላይ በተግባር ተጀምሯል። በከፍተኛ ፍጥነትም እያደገ ነው። ለምሳሌ አሜሪካ ውስጥ ሜታ ኩዌስት፣ ሱፐርናቹራል እና ፊት ኤክስአር የተባሉ አፕሊኬሽኖች በአሁኑ ሰዓት በሚሊዮን የሚቆጠሩ ሰዎች ቤት ውስጥ ስፖርት እያሰሩ ይገኛሉ። ሌላ አውሮፓ ውስጥ ያለው እንግዲህ ሆሎ ፊት የሚባል አለ። ማንኛውም ተራ የቤት ውስጥ ብስክሌት ወይም መሮጫ ማሽንን ከቪአር ጋር በማገናኘት በውቅያኖስ ውስጥ ወይም በበረሃ ላይ እንደምትጓዙ አድርጎ ይቀይርላችኋል ማለት ነው። ሌላው እንግዲህ ብላክ ቦክስ ቪአር ደግሞ አለ። ይህ ደግሞ ሙሉ የጂም መሳሪያዎችን ከቪአር ጨዋታ ጋር በማገናኘት ጡንቻችሁ እንድታሳድጉ የሚያደርግ የመጀመሪያው ቪአር ጂም ማዕከል ነው ማለት ነው። ይህ ቴክኖሎጂ እንግዲህ መቼ ለሁሉም ይዳረሳል የሚለውን ስንመለከት ምንም እንኳን በአሁኑ ሰዓት የመነጽሮቹ ክብደትና ዋጋ ትንሽ ተግዳሮት ቢሆንም በሚቀጥሉት ከ3 እስከ 5 ዓመታት አካባቢ መነጽሮቹ እንደ ተራ መነጽር ቀጭንና ቀላል ስለሚሆኑ ጂም መሄድ ቀርቶ አብዛኛው ሰው ቤት ውስጥ በቪአር ስፖርት መስራት እንደሚጀምር ይጠበቃል። ታዲያ እናንተ በቪአር ስፖርት መስራት ትመርጣላችሁ ወይስ እውነተኛው ጂም መሄድን? የትኛው ሀገር ሄዳችሁ ስፖርት መስራት ትፈልጋላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ስለመጪው ጊዜ ቴክኖሎጂ እና ጤና ተጨማሪ መረጃ ለማግኘት ቻናሉን ሰብስክራይብ አድርጉ። መልካም ጊዜ።